ሰላም የሜጋ ቲፕስ ተከታታዮች እንደምን አላችሁ? የዛሬው ቪዲዮአችን ደግሞ የሚሆነው ዲቪ 2027 እስከ ወትሮ ማለትም ዲቪ 2024፣ 2025 እና 2026 ዘግይቶ ሊጀመር የቻለበት እንዲሁም ደግሞ የሚጀመርበት ቀንና እስካሁን ድረስስ ያቆዩበትን ምክንያታቸውን እንዴት እንደሆነ የማስረዳችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ በመከታተል መረጃውን ሙሉ በሙሉ መረዳት ትችላላችሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ላይክ በማድረግ ደግሞ እኔንም ማበረታታት ትችላላችሁ። ሀሳብ አስተያየት ካለ ኮሜንት ላይ ያስቀምጡልኝ። ቀጥታ ወደ ቪዲዮ ልውሰዳችሁ። ወደ ዌብሳይቱ ስንገባ ልክ እንደምትመለከቱት ዋይ ዘ ዲቪ ሎተሪ 2027 ፕሮግራም ሌት ለምን የዲቪ ሎተሪ 2027 እስካሁን ድረስ ሊዘገይ ይቻለ ይለናል። ይህንንም ጽሑፍ ነክተን ወደ ውስጥ በምንገባበት ሰዓት የተለያዩ መረጃዎችን ይሰጠናል። ከነዚህም ውስጥ 5 ወሳኝ የሆኑ መረጃዎች አሉ። እነሱንም በቅደም ተከተል የማሳያችሁ ይሆናል። እንደምትመለከቱት ከላይ ያለውን ሊንክ ነክተን በምንገባበት ሰዓት ማስታወቂያ ይመጣል። ማስታወቂያውን ኤክስ ብለን ወደ ታይም ስክሮል በምናደርግበት ሰዓት እንደምትመለከቱት ዝርዝር መረጃዎችን አስቀምጦልናል። አንድ ባንድ የማሳያችሁ ይሆናል። እሺ ወደ መጀመሪያው ልውሰዳችሁና መጀመሪያ ላይ ያለውን ነገር ላስነብባችሁ። የመጀመሪያውም የሚሆነው ልክ እንደምትመለከቱት ኒው ሬጂስትሬሽን ፊ ይላል። ይህም ማለት እንደምታውቁት በአሁኑ በዲቪ 2027 ሎተሪ $1 ፊ ጠይቋል። ይህንንም በማስመልከት ለአከፋፈል ቀላል እንዲሁም ማለትም ለመላው የዓለም ሀገራት ማለትም ይህ የዲቪ ሎተሪ የሚሞላው አፍሪካ ውስጥ ብቻ አይደለም፣ አውሮፓ ውስጥ የሚሞላ ለሁሉም የዓለም ሀገራት ላይ ነው የሚሞላ። ስለዚህ ይህንንም በሚሞላበት ሰዓት የሚያስፈልገውን $1 ለመክፈል ለሁሉም ሀገራት ቀላል የሚሆንበት መንገድ እየተመቻቸ ስለሆነ ይህንን ለማስተካከል አንደኛው የሲስተም ችግር ወይም ደግሞ ሲስተማቸውን ለማስፋት የሚጠቀሙበት ሜትድ ይህንኛው እንደ አንድ ሪስክ ወይም ደግሞ እንደ አንድ ኦብስታክል ሊሆንባቸው ይችላል ለነሱ ማለት ነው። ይህንንም የሚያስተካክሉበት መንገድ አንድ ችግር ነው ብለው አስቀምጠውልናል። ወደ ሁለተኛው የምወስዳችሁ ይሆናል። ሁለተኛውም የሚሆነው ልክ ከዚሁ ጋር እንደተያያዘ የሲስተም ችግር እንዳልኳችሁ ነው ወይም ደግሞ ቴክኒካል ኢሹዎች ስላሉ እነሱን ማስተካከል ስለሚፈልጉ ነው። እንደሚታወቀው የዲቪ ሎተሪ ሁልጊዜ የሚጀምረው ኦክቶበር ነው ወይም ደግሞ የኦክቶበር የመጀመሪያ ቀናቶች ላይ ነው እስከ ኖቬምበር የመጨረሻ ቀናቶች ማለት ነው። ወይም ደግሞ ከመስከረም 26 አካባቢ ጀምሮ እስከ ህዳር ድረስ ነው እንግዲህ መሙላት የሚቻል ነበረ በፊት የነበረው። አሁን ደግሞ እነዚህ ነገሮች ማስተካከል ስላለባቸው ነው። ወደ ሶስተኛው ስንሄድ ደግሞ ከዚህ በፊት በነበረው የዲቪ አሞላል ስርዓት ላይ ምንም አይነት የሚጠይቃችሁ ነገር የለም። አሁን ላይ ግን ናሽናል አይዲ ወይም ደግሞ ፓስፖርት ግዴታ የሚሆንበትን መንገድ ነው። ፓስፖርት ነው የሚል ግን በናሽናል አይዲ የሚሞላበት መንገድ ስላለ ናሽናል አይዲ እንድንጠቀም ይፈቅዱልናል። ስለዚህ ናሽናል አይዲ ወይም ፓስፖርት የሌላቸው ከወዲሁ መዘጋጀት አለባችሁ። ይህንንም ነገር ሲስተማቸው ውስጥ ማካተት ስላለባቸው ይህንን ለማካተት ነው እነሱ እስካሁን ድረስ የዘገዩበት ሶስተኛው ምክንያታቸው። ስለዚህ በትዕግስት መጠበቅ አለብን። ከዚህም በተጨማሪ ደግሞ የሚያስፈልገንን ነገር ማሟላት አለብን። እንዲህ አይነት ነገሮችን ከወዲሁ ነው ማዘጋጀት ያለብን። በሰዓቱ ሊደርስልን አይችልም። ያው እንደሚታወቀው ዲቪ በምንሞላበት ሰዓት መጀመሪያ ላይ ወይም ደግሞ መጨረሻ ላይ በምንሞላበት ሰዓት የመድረስ እድሉ ሰፊ ይሆናል ለኛ ማለት ነው። ስለዚህ ደግሞ ዲቪ ለመሙላት ፓስፖርትና ናሽናል አይዲያችንን አዘጋጅተን መጠበቅ አለብን። ሌላኛው ሊዘገይ የቻለበት ምክንያት ደግሞ ማለትም ወይም ደግሞ አራተኛው ሊዘገይ የቻለበት ምክንያት ደግሞ ኤክስተርናል ፖለቲካ ፋክተርስ ነው። ይህም ማለት በአሜሪካና በዩኤስአይ የፖለቲካ ማለትም ደግሞ ሁለቱ የከፈቀዱ ብቻ ስለሆነ ይህ ዲቪ ልንሞላ የምንችለው። ስለዚህ የነሱ የፖለቲካ ችግር ካለባቸው እነሱን መፍታት ስላለባቸው ወይም ደግሞ የሌሎች ሀገራትም ማለትም የአውሮፓ ሀገሮች የፖለቲካ ችግር ካለባቸው እነሱን ነገሮች መፍታት አለባቸው። እንደሚታወቀው አሁን ለምሳሌ አሜሪካ ውስጥ የፖለቲካ ችግር ካለ ዲቪ ቢደርሰን እንኳን መውጣት አንችልም። ይህም ደግሞ አገሪቱ ላይ የሚፈጥረው ተጽዕኖ ስላለ እነዚህ ነገሮች ማስተካከል ስላለባቸው ኤክስተርናል የፖለቲካ ፋክተሮችን ማስተካከል ስላለባቸው እንዲሁም ደግሞ ችግሮችን መፍታት ስላለባቸው ነው አራተኛው ሊዘገይ የቻለበት። ይህንንም ካስተካከሉ ለኛ ወደ ዲቪ እንድንሞላ እድሉን ይፈቅዱልናል ማለት ነው። ይህንንም ለመሙላት እስካሁን ያልኳችሁን ነገሮች ማዘጋጀት ይኖርባችኋል። ከዚህ በተጨማሪም ያስቀመጡልን ነገር የሚሆነው ደግሞ እንዲህ አይነት መረጃዎችን ማለትም ደግሞ ከተለያዩ የሶሻል ሚዲያዎች ሊሆን ይችላሉ ዌብሳይቶች ላይ እየገባን መከታተልና መቼ ሊለቀቅ እንደሚችል መጠየቅ ይኖርባችኋል ነው የሚለን።
እታይ እንደምትመለከቱት ተቀምጦልናል። እስከዛሬ ድረስ ኢርሊ ኦክቶበር ላይ እንደሚጀመር ነው። ነገር ግን ያሁነኛው ስለዘገየ ያው እናንተ ደግሞ በትዕግስት እንድጠብቁ የሚል መረጃ አለ። ስለዚህ እኛ በትዕግስት እንጠብቃለን። ከዚህ በተጨማሪ ደግሞ የሚያስፈልገንን ነገር መጠበቅ አለብን። በዚህ ወር መጨረሻ ላይ ግን እንደሚለቀቅ ይጠበቃል። እስካሁን ድረስ ቪዲዮውን ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ሌላ ተጨማሪ አስተያየትና ሀሳብ ካላችሁ ደግሞ ኮሜንት ላይ ያስቀምጡልኝ። ይመቻል።